Ergot
በዚህ ዘመን በዚህ በተቀደሰ ስፍራ ተረጋግቶ መገኘት መባረክ እንዲሁም መለየት ነውና እግዚአብሔር ይችን ቀን ቀድሶ የሰጠን በዚህ በቀደሰ ስፍራ ያሰባሰበን አምላካችን ስሙ የተመሰገነ ይሁን። እልል ብላችሁ እግዚአብሔርን አመስግኑ። ይቺ የሰማይ ደጅ ናት። This is the gate of heaven. Iddoon bantii samiiti. Seera uumamaa boqonnaa 28 lakkoofsa 16. Waaqayyoon jecha kanarra bulee akka nu barsiisu akka nu gorsu eeyyama isaa nuuf haa ta'u. Jecha ani jedhu hundi keenya waliin haa jennu. Isheentuun jedha. Isheentuun balbala samiiti. Indagaa murra deebi'a. Isheentuun balbala samiiti. ይቺ የሰማይ ደጅ ናት። የእግዚአብሔር ስም የተመሰገነ ነው። እልል ብላችሁ አመስግኑ። ይህንን ቃል የተናገረው እግዚአብሔርን ሲፈልግ የነበረ አንድ ጊዜ በምድረ በዳ ላይ ወጣ ብሎ ከወንድሞቹ ተለይቶ የአባቱን ሥርዓተ አምልኮ ትቶ እናቱ በቤት ስታስተምሮ የነበረውን ባዕድ የሆነውን ሁሉ ነገር ትቶ እግዚአብሔርን ለመፈለግ የወጣ ያዕቆብ ይሄ ነገር ተናግሮታል ማለት ነው። ያዕቆብስ yeroo tokko waaqayyo barbaachaaf yeroo bahee jirutti iddoo namni tokkottu hin argamne iddoo olaarratti rafee jiru yeroo abjuudhaan waan tokko ni argee jedha. Yeroo kanas iddoon sun baay'ee kan nama sodaachisu homtuu kan itti hin argamne ni ture. Innis akkana jedhe iddoon kun hangam nama sodaachisa jedhe maatii waaqayyo. Iddoon kun hangam nama sodaachisa. Iddoo kanatti eenyumtu hin jiru. iddoon kun immoo iddoo bultoo waaqayyooti jedhe maatii waaqayyo. ይህ ቦታ ምን ያህል ያስፈራል፣ ምን ያህል ያስደነግጣል። ስለዚህ ይሄ ቦታ ይሄ የተቀደሰ ቦታ የእግዚአብሔር ማደሪያ ነው፣ ይህች የሰማይ ደጅ ናት አለ። ስለዚህ በእውነት በዚህ የተሰበሰብንባት ስፍራ የሰማይ ደጅ ናት። ደጆቹ ላይ ቆመን ከእግዚአብሔር የምንገናኝበት
ልመናችን የሚሰማበት፣ እንባችን የሚታበስበት፣ ዋይታችን የሚሰማበት የእግዚአብሔር ደጅ ናት ይህች ቦታ። ይህንን ደጅ ለሰጠን ልዑል እግዚአብሔር ክብር ምስጋና ይግባው። ዱጉማ በንቲን ቱኒስ ኢዶ ከነናን ኬኘቲ ደጋም ኢዶን ጋፊን ኬኘቲ ኑፍ ዴቢው ኢዶን ኢምማን ኬኘቲ ኑ ሀቀሙ ኢዶ ኢቡን ኬኘቲን ቦቆና እtti argannu isheen tun balbala samiiti jedhe Yaaqoobni dubbate iddoo sanas ni qulqulleesse jedha. Kanaaf kitaabota manneen amantaa keenya jiran jalqaba irratti gaafa barraan kan arginu yoo ta'e King James Version Bible የተባለው ላይ this is the gate of heaven ይላል። እርሱ ከፍ አረጋትና እቺም አለ የገነት መግቢያ በር ናት አለ። ክብር ምስጋና ለቅድስት ቤተክርስቲያናችን ይሁን። ስለዚህ ዛሬ በዚህ ስፍራ የተሰበሰብንበት ቅድስት ቤተክርስቲያን የተመሰረተችበት ዕለት ናት። ለምን ቤተክርስቲያን ተመሰረተች? ለምን ቤተክርስቲያን ምስረታ ምክንያት አድርገን እንሰበሰባለን የሚለውን አጠር አድርገን እንነጋገራለን ማለት ነው። ከናፍ waaqayyoon abbaan keenya galatisaaf yaa ta'uuti raaja dursaa Museedhaan ani fi isin jidduutti nageenya akka bu'u iddoon itti mul'achuu danda'utti bultoo koonaa ijaarii jedheeni jedhe በረድኤት እገለጽ ዘንድ በእኔና በእናንተ መካከል የምሕረት መገኛ በረከትን እገልጽ ዘንድ ቤተ መቅደሴን ስራልኝ ብሎታል። ያንንም የመገናኛ ድንኳን ሙሴ ሰርቶታል ማለት ነው። ስለዚህ ይህንን ቤተ ክርስቲያን እግዚአብሔር የቀደሰው እግዚአብሔር የባረከው የገነት መግቢያ የጸሎታችን መነጋገሪያ ቦታ ናት ማለት ነው። ዛሬ እችን ቤት ለማሳጣት ብዙዎች ይለፋሉ። ማቲ ዋቀዮ ስርት ወዳ በረከነ ከሰት መነ ቁልቁሉማ ከነበለሱዳን ባየን ሆጂ አዳዳኔ ሆጀተማ ገሩ መንኩን ዮምዩ በዱ እንደነሱ ከራው ዋቀዮን በታሳቲን ፈዳሳቲን መን ቁልቁሉማ ኩን ጃረበ ጀረጀቻን መን ከነበካት የሮጀል ቀባ ኪታብ ሞተታ ለመፋ በቆና ቶርበ ኩን ጃረት ይጋፈላል ሞቲን ሶሎሞን ዋቀዮን አከይሳፈ የመን መነ ቁልቁሉማን ይጃረ ጀ ቤተ ክርስቲያንን ሰራ። ሁለተኛ ነገሥት ምዕራፍ 7 ከቁጥር 16 ጀምሮ ስንመለከት ቤተ ክርስቲያንን ሰራ። ከሰራ በኋላ እግዚአብሔርም ደስ አለው ይላል። የዛን ጊዜም እንደዚህ አለ፣ በዚህ ቤተ መቅደስ መካከል ገለጽልሃለሁ። ስለዚህ በዚህ ቤት ደስ ብሎኛል። ስለዚህ እንዲህ አደርጋለሁ፣ ቃል ኪዳኔን በዚህ ቤተ ክርስቲያን ላይ አጸናለሁ አለ። ንጉሥ ሶሎሞንም 122,000 በጎች 120,000 በሮች አርደው ቤተ ክርስቲያኑን አከበረ ይላል። ስለዚህ ቅድስት ቤተ ክርስቲያን እንድንሰራ ያዘዘን ማን ነው? እግዚአብሔር ቤተሰቦች ማን ነው? እርሱ የቤተ ክርስቲያን አምላክ ማን ነው? የቤተ ክርስቲያን ባለቤት ማን ናት? ቅድስት ቤተ ክርስቲያን አባቷ መሰረቷ እግዚአብሔር ነው። በእርሱ መሰረት እርሷ ራሱ እግዚአብሔር ወደዳት፣ አከበራት። ለዚህ ሊቁ ወባቲ ለዛቲ ስርዓተ መላእክት አርያ ዘበሰማይ ለዚች ቅድስት ቤተ ክርስቲያን ስርዓቷ ሕጓ ሁለመናዋ የሰማያዊ ስርዓት ናት አለ ሊቁ። ስለዚህ እቺ ቅድስት ቤተ ክርስቲያን ከሰራ በኋላ እግዚአብሔር ለሶሎሞን እንዲህ ብሎ ነገረው፣ በዚህ ቤት ሆናችሁ ብትጸልዩ እኔ ሰማችኋለሁ አለ። መነከረ ኬሰታተንዮ ነገደተን ዮገረቆት ወዋተን አንስን እንደጋ የሮ ከነስጀ ለቸረት ሐዋንስ ኒዮኬ ዳውምሲ ዋቀዮ የወይቴ መነከረት ወልት ቀበማቶ ለከነዳ ጀሪ ከናፍ ረኪኖተ ጅሩ ከነራ ፈጋቹ ዳፈኘት የሰት ወልት ቀበቡኑ በርባችሳ የሰት መነ ቁልቁሉማ ከነተ ወልት ቀበቡኑ በርባችሳ ቻለ ማቴ ዋቀይ። ስለዚህ እንደዚህም አለ ቀጠለና፣ ስለዚህ እቺ የዘላለም ማረፊያ ናት፣ ቀድሻታለሁ፣ ልቤና አይኖቼ በዚህ ናቸው አለ። በሉስ ልቤና በሉ አይኔ በዚህ ነው። እጅ ኮፊ ለቤንኮ እዶ ከነቲ ከናም እጅ ዋቀዮ ፊ ለቤን ዋቀዮ መነ ቁልቁሉማ ከነረ ጅርቴ ቻለ ማቴ ዋቀዮ ከናም መነ ከነቲ ወልት ቀበሙን ከኑ በረባችሴ ከናፍ ጀቻት ከናፍ ሀራስቲ ከወልት ቀበምነ መነ ቁልቁሉማ ቁልቁሌቲ አርሴማ ጉያ እቲ ውጤኔፈሜ ቡሬፈሜ እብፈሜ ደቻት ኩን አካብት ታጋፈጀን በሮሬ ገምቶታ ኬስ ወሬ ገሞን የዱን አመንታይ ሳልቀባችሁ ቆፋን ወሬን አሪያማ ቱረምባ የቱሬጀን የእግዚአብሔር ቤተሰቦች በዛን ዘመን
በተለይ ለመጀመሪያ ጊዜ ያላያን ነገስታት በነገሱ የመጀመሪያው ንጉስ ኔሮን ቄሳር የሚባል ከ57 እስከ 68 ዓመተ ምህረት ላይ በሮም ሀገር ላይ ነገሰ ይላል። ይህ አላዊ ንጉስ ክርስቲያኖች ክርስቶስ ኢየሱስን ብቻ በመስበካቸው ክርስቲያንን በማለታቸው ብቻ ያሳድዳቸው ነበር ይላል እግዚአብሔር ቤተሰቦች። ዛሬም ይሄ አይደል እየተከናወነ ያለው? በረከነ ጌሰት ክርስቲያነ ተው ሳኒቲ ሜቀቱ አርያታሙ ክርስቲያነ ተው ቆመ ሳኒቲ ሜቀቱ ጎዳና ክርስቲያኑ ማንሙ ሰበበ ሰኒ ዋን ዱፍቴፍ ኑ ገዱን ቀብኑ ማቲ ዋቀዩ ሰበብኒሳ ጎዳኑን አርያታሙን ዱሁን አጀፈሙን ፈንፈሙን ጉበቹን ኩን ሆጂ ክርስቲያኑማ ኬሳ ይሰተኮ ነው አንተ ይብቻል ከናብ ኔሮን ቄሳሪን ቦደ ሞቶኒ ካናኖ ሞቶኒ ሰደተን ኡመተ ክርስቲያና ደቸራ በርበደዱ ካዩ ቀመተኒ ጀ ለብሲ ባሰን በረ ለብሲ ሰንከሰን ኔሮን ቄሳሪት ያኔ ዳኪዮን ትራጃን ማርቆስ አውሪሌስ ቦደረት በረኒ በለማፊያ ፉርተሚ ሰደት ያንገኒ በሰዲፍ አፉሪ ሞቲቺ ዶቅልጥያኖስ ጀለሙ ተኮኒ ሙደሜ ጀ ሮም ይረት እንስ አከነ ጀሪ መን ክርስቲያና ሃጩፈምቱ መን ያርካዋቄፈና ያገነምቱ ጀ አብያተ ቤተ ክርስቲያናት ሁሉም ይዘጉ አብያተ ጣዖታት ይከፈቱ ብሎ አዋጅ አወጀ ይላል። በዛ ዘመን እቺ ቅድስት እናት አርሴማ ተነሳች። ታሪኩን እንደምናውቀው እናታችን ቅድስት አርሴማ በሮም ሀገር የተወለደች እናት ናት። እናትና አባታቸው በቅድስና የነበሩ ምንም ልጅ ያልነበራቸው በቂሳሪያ ኤጲስቆጶስ አመካኝነት በጸሎት የወለደች እናት ነበረች። ስለዚህ ኦሪቱን ሕጉን ሁሉንም ጠንቅቃ የተማረች እናት ነበረች። ከኩሞፋ ከኩሃራ ኪታባ ኢዮታ ኪታበ ነኮሶታ ሁንደሳኔ እርገበረቴን ቦድ ቁልቁሉም ማዳመነ ዋቀዮ ጅራችሁ ኒሙርቴ ስተጀር በረሰን ኬሰሙ ሞቲን ኩኒ ከይማቲ ዋቀዮ። ስለዚህ በዛን ዘመን ያላይ ነገስት ተነሳ። ከሁሉ የምትበልጥ የምታምር ሴት ስላችሁ ይዛችሁልኝ ነው ብሎ አዋጅ አሳወጀ። ዛሬ እኮ ውበታችን ሞት የሆነብን ስንቶቻችን ነን? በውበታችን እየተመጻደቅን ከክርስትና ሃይማኖታችን የምንወጣ ስንቶቻችን ነን? አመላችንን ብቻ ሆነ መልካችንን ጣዖት አድርገን የምናመልክ ብዙዎቻችን አለን ዛሬ። ነገር ግን የሰማዕቷ የቅድስት አርሴማ መልኳ ለእርሷ ምንም አልነበረችም። ውበት ደምግባት ምንም አይነት የሚጠቅም ነገር የለም። ለዚህ ነው መፍቀሬ ጥበብ ሶሎሞን ሊቁ ምግባር ካሌላት ጸባይ ካሌላት ሴት እና በሪያ ላይ በአፍንጫዋ ላይ ወርቅ ቢደረግላት ምን ይጠቅማታል ይላል። ቦየረት ፉኛሪ ሸረት ወደ ወርቂ ካሊ ቦየን ደብቴ ለኩመ ከሰዋንቴ ዱበርቲን አመለንቀምነስ አንገ በርባዶ ወን በርባዶ ወለቴ ወንቲ ቡዋቀው እንጅሩ አመንታን እሸት እንጅራችሁን ገሩ እሸዳ ሁንደ ጫላኔ ዱርሳጀ። ስለዚህ በዛን ዘመን ይሄንን ነገር የሰማች እናታችን መሰደድን መረጠች። ወደ ሀገር አርማንያ ሄደች ይላል። በዛን ሀገር ድርጣደስ የተባለ አንድ አላዊ ንጉስ ነበረ። በጨረቃና በፀሐይ የሚያመልክ በረሰንጌስ የሮከን አረገኘ ቁልቁሌቲ አርሴማ ሶራሺ ካሰኒ ገረ ሞቲቻቲ ፉደኒ ደመን እንስ ለብሲኒ ለብሴ ከናቡ ቆጳያ ዋን በርባችሁ ዝንደው ራወጣ ከናፍጭ ደከነ ሙጨዮ ከነካውጭነን ታሰ ጀዴ እኒ ቆጳዬ ጀዳ የሮ እኒ ቆጳውሰን እሸና ፉር ቁልቁሉ እሸ ጎርሴ ኢሮን ቶርባተ ቢሸን ዱበርቶን ሞ ሶዶ ቢሸን ተውዳን ገረ ብዬ አርመንትን ይበቃተኔ ጀደ የሮሰን ኤልሚዮስ ነምን ጀደም የተኮን ይጅራ እንስ ባየ ከሉምነቀም ሞቲቻ ድርጣደሲፍ ሀርከ ምርጋሳ ቱሬ ጀደ የሮሺ ያርጉ ባየን ገመደ ሲምቦሽ የቴኒስ ኒሞ አሜጀ። ዛሬ እኮ እኛ ልክ ነቢየ እግዚአብሔር ኤርሚያስ እንደተናገረው የዳዊት ወንድሞችን አይቶ እነኚህማ ምን ያህል ያማምራሉ፣ ስለዚህ እግዚአብሔር እነሱን ብልጥ ይመርጣቸዋል ብሎ ሲያስብ እግዚአብሔር ደግሞ ነቢዩን ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለ። ስለዚህ እኛ የሰውን ፊት ብቻ ተመልክተን የምናዳላ ብዙዎቻችን ነን። ባየንኬኝ ሲምቦና ማቆፈላሌ ከሙርቲ ከኒኑ ባየከኛል ከናፍ ራጅን ዋቀዮ ኤርሚያስስ ኩንዴንማ ባየ በሬደን ከናፍ ዋቀዮን ሳሞቱማ ዳፍለተ ጋፈጀን ዋቀዮን ለጴላላ ኤልሚና ማገሩ ፉለላላ ከናፍዩ ኢሳን ሙዲኒ ጀዴጀ። ስለዚህ በዛን ሰዓት እርሱ ተማረከ ይላል። ይሄንን ነገር የሰማው ንጉስ ዲዮቅልጥያኖስ ወደ ድርጣደስ ደብዳቤ ጻፈ። አንድ ቆንጆ ወደ አንተ ሀገር ኮብልላለችና ይዘህልኝና ነው። ስለዚህ ለሷ ጋሻ ጦር አዘጋጃለሁ እንጂ አሳልፌ አልሰጥም አለ።
ይህን ጊዜ ብዙ መከራ ደረሰባት። ከእርሷ ጋር የነበሩትን ሰማዕታት ሁሉ ገደሉ ይላል። ታሪኩ ሰፋ ያለ ነው። እግዚአብሔር ቤተሰቦች መጨረሻ ላይ አንቺን አገባለሁ የመንግስቴን እኩሌታም ሰጥሻለሁ ብሎ ተናገራት ይላል። ስለዚህ እንደዚህ ይላል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና ሰው ዓለሙን ሁሉ ቢገዛ ቢያተርፍ ነፍሱን ካላዳነ ግን ምን ይጠቅመዋል ይላል። ነምን አዱኛ ሁንዶ ኤርገቢቴ ኦሶኦቴ ዋን ሁንዳ ኦሶጎዴ ልቡ ሳይርገን ፈይስ ነገሩ ማሊሳፍ ቡአ ቀባ ጀደ ከናፍ ኢሸንስ ይንበርባዱ አለሚስጥሮ ክርስቶስ ጀቴ ጀደ የሮ ከነቲስ አካ ፈንፈምቱ አካ እጀፈምቱ የሮ ባየኒ ሶሶዳችሴ ገሩሽን ኮንጉማዩንታን ሰበምሳ አለሚስጥሮ ክርስቶስ ጀቴ ማቴ ዋቀዩ። ስለዚህ ውበት ነበራት። ንግስት መሆን ትችላለች። ሁሉ ነገር በእጇ ሁሉ ነገር በደጇ ሊሆንላት ይችል ነበር። ነገር ግን እሱን አልፈለገችም ይላል። ስለዚህ እግዚአብሔር አምላክ መጨረሻ ላይ እነኛ ሰማዕታት ካለቁ በኋላ በተለይ በአንዳንድ መጽሐፍት 119 ይላል፣ በአንዳንዱ ደግሞ ከእርሷ ጋር 29 ሰማዕታት ይላል። ሁለቱም አያጣላ በድምር በቁጥር 119 ናቸው። ቅድስት እናታችን ግን በሰማዕትነት እርሷ ከማረፏ በፊት ግን በዛች ዕለት 29 ሰማዕታት አረፉ። መጨረሻ ላይም ገበገበ ወንዝ በተባለው ሁሉንም በተናቸው፣ ገደላቸው ይላል። የዛን ሰዓት እናታችን ቅድስት አርሴማ ማር እንደዚሁም ወተት ውሃ ከአንገቷ ፈሰሰ። በሰማዕትነትም የክብር አክሊልን ተቀዳጀች። ይህ መስከረም 29 ሆነ። ከዛ በኋላ ነው ይሄ ነገር የተፈጸመው። ከናምቦድ ማቲ ዋቀየ እርገ ከነራወተ ሞደ ሞትችሱን ዮበሳን ገረጎየት ጌደረሜ ጀ እግዚአብሔር ስለ ቅዱሳን ይዋጋል። ለዚህ ልበ አምላክ ቅዱስ ዳዊት በቅዱሳን ላይ ሽንገላን የሚናገር አንደበት ዲዳ ይሆናል። ዋይ ቅልቅሎት አረት ወሮን ደባ ሐሳን አፋኒሳኒ ዲዳ ያተው ጀዲ አኩመዱበት ሞትችሱንስ ዮበሳን ገረጎየት ጌደረሜ ጀዳ ሰናምቦድ እንዲሶ ወላለ ዝምጀረቱ በለፈለፉ ጀልቀቤ ጀዳ የሮ ከነቦለትን ኢሳሙላተ ተኮኒ አርጊቴ ሞቲቹ ኩን ፈዩ ከንደንደው ወረጌሞተ ካና አከሱመስ ቁልቁሉ ኤቢፈሞ ጎርጎሪዮስ ከንጀደመ ወጋ ኩዳሻኒ ቦላ ከሰት ከንት ጩፈም ዮይሰ ባስተን ከደና ሰዓትን ፈዩን ይደንዳ የዳሜ የዛን ሰዓት እህቷ ስለ ንጉሱ ትጨነቅ ነበርና በህልም አንድ ህልም አየች እንደዚህ የሚል። ስለዚህ ይሄ ንጉስ መዳን የሚችለው ከሪያነት መመለስ የሚችለው አንድ ነገር ሲሆን ብቻ ነው። ለ15 ዓመታት ክርስትናን በመያዙ ወንጌልን በመስበኩ ብቻ ወደ ጉድጓድ የተጣለ ጎርጎሪዮስ የተባለ ሊቀ ጳጳስ ሊቅ ነበር ይላል። እርሱም ከጉድጓዱ ካወጣችሁ በእርሱ ጸሎት ትድናለ። ስለዚህ ይህን አድርጎ አለ። እርሱም ከጉድጓድ መካከል ወጣ። በጸሎትም የንጉሱ ከደዌው ዳነ። በሰማዕቷ ስምም በእግዚአብሔር ስምም አመነ። እልል ብላችሁ እግዚአብሔርን አመስግኑ። ስለዚህ የማዳን ስራ ከንጉሱ ተጀመረ ማለት ነው። ስለዚህ ንጉሱ ከዛን ቀን ጀምሮ አንድ ቃል አስገባው ጎርጎሪዮስ። አንተ ምን ታረጋለህ አለ። ቤተ ክርስቲያኗን አሰራለሁ በወርቅም እንዲያሸበርቅ አደርጋለሁ አለ። እንዲህ ብትልስ ምልክት ስጠኝ አለ። መጨረሻ ላይ በንጉሱ እግር ላይ የሪያ ጥፍር ታሰረለት እንዳይክድ ማለት ምልክት አከተው ቁምኒ ቄርሲ ቦየ ሉከሳረትኒ ዳሜ ጉያ ሰደቲን ቦደ ቱሉ ሰንራ ወልት ቀበኒ ወሬ ገምቶተ ዲግደሚ ሰገል አከሱመስ ከናደ ኬኘ ጉልጉሌቲ አርሴማ ደበለቴ ሁንደሳኒ ሙዴ ጉያጃ መነ ጉልጉሉማ ሼ ከነኔ ጃረኒ ፈይሱ ሼሌ ሞቲ ቸራኒ ጀልቀብደቻለ ከናፍ ለማሊዳፊ መቃው ወሬ ገሞታን ዱረት አኩማ ካፍነት ከዋቀዮት በል ጉልጉሉማው ከንጀሉተ መጫፈራጭ ኢሳያስ በቆና ሸንተ ብቻ ለኮፍ ሰፍሩረት ይጋፈላል ካናናፍ ዋዳ ገለን ወሬን ሆጂ ወጀተን ሁንዳ መነ ጉልጉሉማ ኮረት መቃ ከንዲራፍ ኮንዱ በርቲጫን መቃ በረበራዳን ከናፊ ጀዴ ዱበተ ጅራ ከናፍ መቃ ጉልጉሌቲ አርሴማቲን መን ዋቀዮ ቡሬፈሙን ኢሳ ጀልቀብ ድርቀመ ዋንቴ ቡሬፈመቻን አካ ሸኪቶን ጀዳኒሚት መን ከዋቀዮ ቆፋ መቃ ዋቀዮን ኢሳን ዋን ጉልጉሌሰ መቃ ጉልጉሌቲ አርሴማቲን መን ኩን ጉያራ ከበጀሜ ኦሌ ጅራ ይቻል። ስለዚህ ለምን በሰማዕታት ቅድም አይኔና ልቤ በዛ ነው ካለ ቤተ እግዚአብሔር ነው ካለ ለምንድን ነው የምንል ከሆነ በነቢዩ ኢሳያስ ትንቢት በምዕራፍ 56 ቁጥር 4 ላይ በቤቴና በቅጥሬ ለኔ ቃል ኪዳን ለታመኑ ሰንበቴን ለሚያከብሩ በጎ ነገርን ለሚያደርጉ ከሴትና ከወንድ ልጅ የሚበልጥ የዘላለም ስምን በቅጥሬና በቤተ መቅደሴ ስም እሰጣቸዋለሁ።
እንደዚሁም አለ ይሄ አይደንቅም አለ። ራእዩ ላይ ምዕራፍ 3 ከቁጥር 12 ላይ ያ ነባቢ መለኮት ቅዱስ ዮሐንስ እንደዚህ አለ፣ ይሄ ትንሽ ነገር ነው፣ ይሄማ አይደንቅም። በአምደ ብርሃኑ ላይ በኢየሩሳሌም በሰማዕቱ ላይ በአምደ ወርቅ ላይ ስማቸው ተጽፎ ለዘላለም እያበራ ይኖራል አለ። ክብር ምስጋና ይግባቸው ለቅዱሳን። ከናፍ ከነዮበን መነቁልቁሉማ ከነየጉን መነቁልቁሉማ ከነቴ ወለቲ ቀበሙን ዲጋፎን ክርስቶስ ሁዳችሁ ኑራት የገማ ዲግኒ ፎን ክርስቶስ በከውነቱን ከነመ መቃሳኒቲን ያሁንዳው መሌ ከዋመሙ መቃዋ ቀዮት ከንቁልቁሌፎሙ መቃዋ ቀዮት ዲጋን ፎን ክርስቶስ ከንቲ ከነው ዲጋ ፊፎን ክርስቶስ ቆፈ ወንቴ ከነውበቹ ቀብለቻል ጦሞረረት ወንተ ተኮጀቹ ቆፈን ካስ በመጨረሻ እቺ ቤተክርስቲያን ትጠፋለች አትጠፋም? በአንድ ድምፅ መልስ። ትጠፋለች አትጠፋም? እውነት ኒበዲ ሞንበድ እንበዱ። እሺ አንደኛ ነገሥት ምዕራፍ 9 ከቁጥር 1 እስከ 15 ላይ እንደዚህ ይላል። ቤተ መቅደስን ሰርተ ስለ ቤተ መቅደስም ደስ ብሎኛል ይላል እግዚአብሔር። በገባውን ሰማይ ላይ ለሶሎሞን ተገልጾለት ደስ ብሎኛል። ስለዚህ የለመንከኝን ልመና ወደ እኔ ጸለይከውን ሁሉ አደርግልሃለሁ። ለአባትህ በገባው ቃል ኪዳን መሰረትም ለአንተም አደርግልሃለሁ። አንተም እንደ አባትህ ለ40 ዓመታት በላይ እስራኤልን ትገዛለህ። እሺ እህታችን ከወጣት ላይ ካለ ሀገር ሰባት አርብ ገበያ አካባቢ 7 ወር ሙሉ ያቀፍኳት ልጄ በቁስል ተመታብኝ። 7 ወር ሙሉ ከቤት ሳልወጣ ተሰቃይቼ በቤት ውስጥ እመሟን ይዤ ስሰቃይ ነበረ። በሰው ላይ ቅድስት አርሴማ አድራ ነግራኝ መጥቼ ማሯን ወስጄ ሰው አምጥቶልኝ ነግሮኝ ማሯን ቀብቻት ይኸው ልጄ ሙሉ ለሙሉ ከቁስሏ ተፈውሳ አውደ ምሕረቷ ላይ ይዤ ቆሜያለሁ አለች። ለብራቸው እግዚአብሔር ይመስገን። እሺ አባታችን ከቦታ ድረስ ሁላችሁ አመስግኑና ጣፍና ልጄ ወጣ ከማቷ ጋር መጣ። እንቁጣጣሽ ነበር እንቁጣጣሽ ልጄ ነች ብዬ መጥቼ አንወርቆት እግዚአብሔር ባለሽበት ጠብቅሽ ብላችሁ በጸሎት አስቡ። እናታችን 10 ሺህ ብር አበርክታለች። አመስግኑልን። የደረሰ ስለብለ ዘቢብ የደረሰ ስለት 1 ኪሎ ዘቢብ አበርክቷል። አመስግኑልን። ምእመናን እንግዲህ እግዚአብሔር በዚህ ዘመን እናታችን ቅድስት አርሴማን እንድንልባት በሰማዕትነት አክብሮ አክሊለ አቀራይሱ የሰጠን እግዚአብሔር መድኃኔዓለም ክርስቶስ ይክበር ይመስገን። እቺ እህታችን ምንድን ነው የምትለው? እህቴ ልጄ ናት፣ ሕፃን ልጅ ይዛለች። ጭንቅላቷ ውስጥ ውሃ አለ ተብዬ ጭንቅላቷ እንደዚያው እንደምታይ አይደለም ማለች ታሪኩ። ያው በወቅቱ እኔም ነበርኩኝ እዚህ ስትመጣና በጣም ሰውነቷ ገዝፎ ጭንቅላቷ አብጦ ነበር ወደዚህ ቦታ የመጣችውና ልክ ክብረ በዓል ማለት በዓል ላይ ነበር፣ እንቁጣጣሽ በዓል ላይ ነበር። በዓሌ ልጄ ናት ብላ እዚህ ሰዓት መጣች። ሆስፒታል በጣም በመመላለስ 5 ጊዜ ኦፕራሲዮን ለመስራት 5 ጊዜም ቀን እየተቀየረባት መጨረሻ ላይ ግን እዛ ሆስፒታል እያለው እናቴ ቅድስት አርሴማ አምላክሽ ልጄን ካዳነ ያድነው ካላዳነ ይግደላችሁ ይሰዳት ብዬ ቀድጄ ወደ ቅድስት አርሴማ መጣሁ። የቁጣጣሽ ዕለት እናቴ ቅድስት አርሴማ ከሙሉ ነገር ካለባት በሽታ ሁሉ አድና እብጠቱ ቀንሶ ጭንቅላታ ተስተካክሎ እንኳን ልትቆም አይደለም መቀመጥ ማትችል ቆማ መግበብ ማትበላ ምግቧን በልታ መራመድ ችላ ይዣት መጥቻለሁ ብላለች። እስቲ ዘግሩላችሁ እግዚአብሔር ይመስገን። ያንሳል ለሌላችሁ እግዚአብሔር ይመስገን። ልጄን እንድጠብቅልኝ እንደዚሁም ደግሞ በትምህርት ውጤት ጥሩ እንዲሆንላት ብዬ ተማጽኜ ነበረ። ሰማዕቷ ቅድስት አርሴማ ጸሎት ልመና ስለሰማች ብለው 200 ብርና ጧፍ አበርክቷል። አመስግኑልኝ። እሺ ትልቅ እናት ናቸው። አንድ ትልቅ ምስክርነት ነገሩ። እዚህ በአሁኑ በህዳር ወር ውስጥ የግቢ ሱባኤ ነበረ። እጅግ ታምሜ ተደግፌ ነበረ። ቀና ማለት ጎንበስ ማለት አልችልም ነበረ። ያንን ሱባኤ ጨርሼ ሰኞ ዕለት ሱባኤውን እንደጨረስኩት ውስጤ ይገላበጥብኝ ነበር። ሱባኤ ላይ ሆኜ እየተገላበጠ ያስቸግረኝ ነበረ። ልክ ሰኞ ዕለት ከዚህ ወጥቼ እቤቴ ገብቼ ምግብ ቀምሼ በጣም በሚገርም ሁኔታ ትልቅ እናት ናቸው። ከውስጤ ትንሽ አነስ ያለ መካከለኛ እባብ ከወዴ ውስጥ ወጣልኝ ነው ለሁላችሁ እግዚአብሔር ምናልባት አንዳንዴ እዚህ ጋር ሲነገር የማያደርግ የሚመስላችሁ ሰዎች፣ የምትጠራጠሩ ሰዎች
እግዚአብሔር ከዚህ በላይ ያደርጋል። እረራችሁ እግዚአብሔር ያመስገን። ቤተሰቦች እንግዲህ በእውነት እናታችን ሰማዕቷ ቅድስት አርሴማ የምታደርገው ታምር በጣም ግሩም ነው እና በተለይ ውጭ ሀገር በስደት ላሉ እህቶቻችን እጅግ ግሩም ድንቅ ነገር ነው የምታደርግላቸው። ጭንቀት ሲደርስባቸው፣ መከራ ሲደርስባቸው ሽንት ቤት ሁላ ገብቶ ነው ሰማዕቷ ቅድስት አርሴማ ጸሎት የሚያደርሱትና እህታችን ውጭ ሀገር ነበርኩ እና እዛ በነበርኩበት ሰዓት ላይ ክፎቹ እነኚህ አጋጆች ወይም ሽፍታዎች አባቴን አገቱብኝ። ሰማዕቷ ቅድስት አርሴማ አባቴ ታግቶ እኔ በውጪ መኖር አልችልም፣ ስለዚህ በእንባ በለቅሶ እንጂ ማጸናለሁ፣ አባቴን ጠብቅልኝ ብዬ ተማጸንኳት። አባቴ ምንም ሳይሆን ከሽፍታዎቹ ከአስቸጋሪዎቹ እጅ በሰላም በጤና አገኘሁት። እንደገና ደግሞ ይህ አለበቃ ብሎ በድጋሜ በሁለተኛ ዙር እናቴንም አባቴንም እህቴንም መልሶ አገቱ። ሰማዕቷ ቅድስት አርሴማ ቤተሰቦችን ከጭንቅ ከመከራ አድኝልኝ ብዬ ተማጸንኩ። በዚህ አጋጣሚ ሰማዕቷ ቅድስት አርሴማ እህቴ በቫይረስ ተይዣለሁ ብላ ሰማዕቷ ቅድስት አርሴማ ጥበብ ሰጥታት እንዲህ እንድታደርግ አድርጋ ሦስቱንም እናቴንም አባቴን እንደዚሁም እህቴን ጉድጓድ ቆፍሮ ሊገሉ በደረሱበት ደረጃ ላይ ሰማዕቷ ቅድስት አርሴማ ቤተሰቦችን በሙሉ በሰላም በጤና ጠብቃ ለዚህ ክብር ስላበቃችልኝ ለክብሯ መገለጫ በወርቂዛን ተናግረን እሺ እናታችን ልጄ ዩኒቨርሲቲ ያለችው ዩኒቨርሲቲ ሆና ስትታከም የኩላሊት ህመም አለብሽ ተባለች። ከዛ በኋላ ኪኒን ሊሰጣ ሲል ኪኒን እንዳትቀበይ ብዬ አንድ ነገር አለ መጣው ቅድስት አርሴማ ጋር እናቴ ሲዘመርም ሲነገርም ዝናሽ በዓለም ተሰማ እየተባለ ነው የሚነገረው። በዓለም የተሰማሽ ከሆነ ያሰላው አርሴማ ልጄን እኔ እጠመቅላታለሁ፣ እሷ የሚያማባት ቦታው እኔ እጠመቅላታለሁ፣ አንቺ ግን ልጄን ማሪ፣ እውነት ዝናሽ በዓለም ተሰምቶ ከሆነ ብያለሁ። ልጄ ያመማት ቦታ ላይ እየተጠመቅኩኝ ልጄ ተፈወሰች አሉ እናታችን። እግዚአብሔርን አመስግኑ። እህታችን ለዚህ ለጥር 1 እስከ 25 ለሚዘጋጀው ባዛር ከግቢዋ ስዕልና ማሰባሰቢያውን በረከቱ እንዲደርሳት ይዛ ሄዳ ነበርና ስዕሉን ቤት አስቀምጣ ያንን ፖስታዋን ደግሞ የታሸገውን ፖስታ ሻንጣ ውስጥ አድርጋ ነበር። አጋጣሚ ስልኩም ለኔ የተደወለልኝና ወደ ሌላ ጸበል በረከት ለማግኘት እየሄደች እያለ ናዝሬት ላይ ሻንጣ ይቀር። ከዛ በኋላ ሻንጣውን ሲከፍቱ ሰዎች ያንን ወረቀት ያገኙና እኔ ላይ ይደውላሉ። ቢያንስ ከ5 ጊዜ በላይ ደውሎ ነው ያገኛትና እከሌ የምትባል ሲባል ያው እኛ ደግሞ ስንሰጥ እያንዳንዱ ስም ዝርዝር ስላለው ወንድማችን ጆምቤ ጋር ገብቼ በስሟ አግኝተን ደውለን ይገናኛል። ለእሷን ስልክ ከሰጠነ በኋላ ያ ሻንጣውን ያገኘው ሰው ልክ ለእሷ ደውለው እንደነገራት ወንድምየው ስትሮክ ይዘውና ወድቆ ሆስፒታል ይገባ። እየሰማችሁ ነው? ስትሮክ ይዘውና ሆስፒታል ይገባ። ከዛ እሷ እዛ ደርሳ ስትደውልለት እህቴ ይቅርታ ወንድሜ በስትሮክ ስለታመመ በጣም ተጭንቀት ላይ ስለሆንኩኝ የሚተርፍም ስለማይመስለኝ እንደው ተረጋግተሽ እስካሁን ደውዬልሽ ነበር ተረጋግተሽ ሻንጣሽን ብትወስጂ ይላታል። የት ነው የተኛው? እዚህ ቦታ ቅድስት አርሴማ ለምናት። ያ የያዝከውን ፖስታ ይዘህ ቅድስት አርሴማ ለምናት ትለዋለች እህታችን። እውነትም ያ ሰው በጽናት ያንን ፖስታ የተሰጠውን ፖስታ ይዞ በእውነት ቅድስት አርሴማ እዚህ ላይ የተጻፈው እውነት አንቺ አዳኝ ከሆንሽ የአገዳምሽ ፈዋሽ ከሆነ ወንድሜን ከዚህ ስትሮክ በሽታ አድኝልኝ እንዲፈወስ አድርጊልኝ ብሎ ነግሯት ዛሬ ጠዋት ደውሎ ወንድሙ ከስትሮክ ድኖ ተፈውሶልኛል ብሎ ነግሮኛል። መጨረሻውን ታሳምርልህ ብሎ ምስክርነት ሰጥቷል። ናቸው እግዚአብሔርን አመስግኑልን። 1 እስከ 25 ድረስ የእናታችን የሰማዕቷ የቅድስት አርሴማ ባዛር በኤርታሌ መናፈሻ በመድኃኔዓለም መናፈሻ ተዘጋጅቷል። እዛ ላይ ሁላችሁም ተገኝታችሁ በየቤታችሁ የመጣን የቅድስት አርሴማን በረከት የሰጠናችሁ ያልሰጠናችሁም ታስባችሁ እዚህ ስማችሁ የተጻፈው ሰሞኑን የምንመጣ ሁላችሁም የበረከት ተሳታፊ እንድትሆኑ በቅድስት አርሴማ ስም ተጠርታችኋል። ከጥር 2 ነው የሚጀምረው ባዛሩ። ጥር 1 ዓርብ ቀን ስለሚውል ከቅዳሜ ከጥር 2 ጀምሮ እስከ 25 ድረስ ባዛሩ በሰፊ ሁኔታ ተዘጋጅቷል። ታዲያ በዚህ ባዛር ላይ ተገኝታችሁ ሁላችሁም የበረከቱ ተሳታፊ እንድትሆኑ ኮሚቴውና የአካባቢው ህብረተሰብ ጥሪውን ያስተላልፋል። እንደዚሁም በግቢው ላይ የተሰራ የምትገኙ የሚያያችሁ ያላችሁት ነገር
ከፊት ለፊት እየሰራን ያለነው ከስር ግራውንድ ያለው ጂፕላሷን መጠለያ እየተሰራ ነው ያለው። በቅርብ ጊዜ አልቆ ሁላችንም እንደምንጠለልበት፣ እንደዚሁም ደግሞ ሳር እየተከልን ነው፣ አረንጓዴ ልማት እየሰራን ነው፣ ዛፎች እየተተከለ ነው። በዚህ ላይ ሁላችሁም የበረከቱ ተሳታፊ እንድትሆኑ ያቅማችሁን ኮሚቴው ያስተላልፋል። አጠቃላይ ከነባዛሩ አጠቃላይ አድርጎ ሪፖርት ለየካቲት 6 ኮሚቴው እንደሚያቀርብ ቃል ገብቷል። በዚሁ እናጠናቅቃለን። የቅዳሴ ሰዓት ስለ በዚህ ሰዓት በዚህ ለተመስገን ምስጋና ይግባ። በዚህ ሰዓት ይህንን ታላቅ ገዳም ከሩቅም ከቅርብም የተሰበሰበው ሕዝብ ለማገልገል የመጣችው የዚህ ታላቁ ሀገረ ስብከት መንበረ ጵጵስና ወረዳ ኃላፊና የሀገረ ስብከቱ የሰው ኃይል ኃላፊ ሊቀ ስዩማን ቀሲስ ጥበበ ሥላሴ ተክለማርያም ቃለ ወንጌል ያስተላለፉልን መምህር አበራ፣ እንዲሁም ስማችሁን በአጠቃላይ እግዚአብሔር የሚያውቃችሁ እግዚአብሔር ያገለግላችሁ አባቶች፣ ሊቃውንት፣ ካህናት፣ ዲያቆናት ከሩቅም ከቅርብም የመጣችሁ ምእመናንና ምእመናት እግዚአብሔር ጸሎታችሁን ይስማችሁ፣ ይጠብቃችሁ፣ ለዓመቱ በሰላም ያደርሰን። የሰጣችሁት ገንዘብ ሁሉ በምድር አይቅርባችሁ፣ የሰማይቷ ቃል ኪዳን ይደርባችሁ። አባታችን ሆይ ብለን እንጸልይ። ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ረዳታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እልሻለሁ። ሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ ብፅዕት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የኔን ኃጢአት የወገኖችንም ኃጢአት ይቅር በለን። ቁርባን ኃጢአት በበስበከው በስበክን የደሰነ ድኗን ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ስለ ኃጢአቴ ኃጢአት ሁሉ ዙ ከማይሰራ ኃጢአት እግዚአብሔር ይፍታ። እልል እያላችሁ እግዚአብሔርን አመስግኑ። አዎ ብዙዎቻችሁ አሃዱ ሳይባል አሃዱ ከተባለ በኋላ መንቀሳቀስ እንደማይቻል ሁላችሁም አሃዱ ከመባሉ በፊት የምትቆሙ ወደ ቦታችሁ በምትወጡም ወደ ደጅ እንደዛው። እሺ ዝግጅቶች እንግዲህ ተጀምሮ እስከ 25 ድረስ መንፈሳዊ ባዛር ተዘጋጅቶ ይችላል። በዚህ ታሪካዊ ባዛር ላይ ሁላችሁም ብትሳተፉና መንፈሳዊ ታዛችሁን አላጥና
ለሀገራችን የእርግጫንትና አበርክቷን አመስግኑልን። እሺ ማችን አንድ ከማለት ላለች አመስግኑልን። Apa sih?